እዚህም ያለው የእህታችን የመሁባ ዕቃ ነው። እዚህ ጋር 4 ኪሎ ተኩል 4 ብርድ ልብስ ገዝቼላታለሁ። 4 ኪሎ ተኩል 4 አበባ ምንጣፍ 1 2 3 አሚሮ ቲዩር ትራንስፖርት እርሶ የትኛውም ያለም ክፍል ላይ ቢሆኑም በካርጎ ቃልከው የሚያመጣለው ተቸግሮ ከሆነ እነሆ እፎይ ይበሉ። እኛ አለንልዎ። ማንኛውንም ዕቃ በስማችን በካርጎ ቢልኩ በታማኝነት ከቀልጣፋ አገልግሎት ጋር አውጥተን እናስረክቦታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአሚሮ ቻናል ቤተሰቦች እንዴት ናችሁልን? እኛ በጣም ደህና ነን። እንግዲህ ዛሬ ደግሞ በአዲስ ቪዲዮ መታለች ሙአሚር اهلا وسهلا فيكم ቪዲዮውን ከመጀመራችሁ በፊት ሰብስክራይብ እና ሼር በማድረግ ጀምሩት። ዛሬ ደግሞ እንግዲህ ይሄ ሰርፕራይዝ ወዴት ነው እያላችሁ በጉጉት እንደምትጠብቁ እርግጠኛ ነኝ። በመጀመሪያ ደግሞ ዝጋ ይቅርታ ምለው ነገር አለ። ወረፋ ደርሷችሁ ሪከርዳችሁን ያልመለስኩላችሁ ትዛዝ ያልተቀበልኳችሁ ሁላችሁም በወረፋ አስተናግዳችኋለሁ። ዕቃ መግዛት አለ፣ ቪዲዮ መቅረጽ አለ፣ ዕቃ ማድረስ አለ፣ ብዙ ነገሮች ስላሉ ያንን ነገር በወረፋ ሁሉንም እንደማስተናግድ በየቪዲዮ ላይ እየተናገርኩ ነው። አልመለሰችልንም ብላችሁ ቅሬታ እንዳይሰማችሁ ሁላችሁንም በወረፋ ቤተሰቦቻችሁን ሰርፕራይዝ እንደማደርግላችሁ እርግጠኛ እንድትሆኑልኝ እጠይቃለሁኝ። በመቀጠል እንግዲህ ዛሬ ይዘንላችሁ የመጣ ነው የእህታችንን የመህቡባን ዕቃ ነው። እሷም እንዲሁም እኛ ጋር በወር 5 ሺህ ብር ጥላ 50 ሺህ ብር ቁብ ወጥቶላት ከቆቡ ብር ውጭ ሌላ ብዙ ዕቃ ስለሆነ ያዘዘችው ተጨማሪውን ብር ልካ እነዚህን ዕቃዎች ገዝቼ ዛሬ እንግዲህ ለቤተሰቦቿ ሰርፕራይዝ ለማድረግ ነው። እሷም እንደዚሁ የውራጌ ስልጤ አካባቢ ልጅ ናት። ያው ይሄንን ዕቃ እንግዲህ ለቤተሰቦቿ ሰርፕራይዝ ልናደርግላት ነው። ዕቃዎቹንም እያንዳንዱ በዝርዝር እምነግራችሁ ነው የሚሆነው። አንዳንዶቹንም ዋጋ ነግራችኋለሁ። እዚህ ጋር ስንመጣ አንደኛ የሆነ ብረት ድስት የውጭ ነው። ዋጋው 6000 ብር ነው። ይሄ ብረት ድስት ካሁን በፊትም ለሌሎች ሰጥቻለሁ። ዋጋው 6000 ብር ነው። ባለ 5 ተደራራቢ ነው። ዋጋው 6000 ብር ነው። ባለ 5 ተደራራቢ ሆኖ ባለ 2000 ብር አለም ማለት ነው። እዚህ ጋር ስንመጣ ባለ 5 ተደራራቢ የወጥ ጥበብ ትልቁ የሚባለው ነው። አሁን ላይ ያለው ዋጋ ነው የምነግራችሁ። እስከ ዛሬ 2000 ነበር፣ 2300 ነበር፣ 2500 ነበር። ዛሬ ላይ ግን 2700 ብር። ይሄን ለምትፈልጉ ሰዎች በጣም ዕቃ ጨምሯል ስላችሁ ነው። ወደዚህ ስንመጣ ባለ 5 ተደራራቢ ያበባ ባለ አበባው ሰሃን ነው። ይሄ ደግሞ ዋጋው 2500 ብር ነው አሁን ላይ ማለት ነው። እንዲሁም ለእህታችን ብርጭቆ ጆክ ፕላስቲክ ጆክ ከ4 ኩባያ ጋር በትዕዛዟ መሰረት እዚህ ጋር የወተት ኩባያ ናቸው። እነዚህ ያው ካፌ ውስጥ እንደምንጠቀምባቸው አይነት እነዚህን 6 ፍሬ አድርጌልሻለሁ እህታችን። በእነዚህ መጥበሻ 2 አንድ ትንሽ አንድ ትልቅ። ወደዚህ ስንመጣ 12 የሾርባ ኩባያ 12 የሾርባ ኩባያ። እዚህ ጋር ስንመጣ 6 ለእንግዳ ወይም ለቦፌ የሚሆኑ 6 ብርጭቆዎች ውሃ። እዚህ ጋር ስንመጣ የቁርጥ ሰሃን 24 ፍሬ ነው። በሁለት አይነት አድርጌልሻለሁ፣ አንድ በአራት ማዕዘን አንድ በልሙጥ። እዚህ ጋር ስንመጣ 4 ፍሬ የወጥ መጨለፊያ ጭልፋ። እዚህ ጋር 1 ደርዘን ማንካ። ወደዚህ ስንመጣ የጁስና የቡና የቅመም ያለው የቡና መፍጫ 7 ስታር በሚባለው ይሄም አሁን ላይ ዋጋው 1400 ብር። እዚህ ጋር 2 የሻይ በራድ አንድ ትንሽ አንድ ትልቅ አንጥተናል። እዚህ ጋር የውሃ ብርጭቆዎች አሉ። የውሃ ብርጭቆ በረጅሙ 1 ደርዘን። የሩዝ ሰሃን በዚህ 6 ፍሬ። ወደዚህ ስንመጣ የሻይ ብርጭቆ 1 ደርዘን ባለመያዣ። የቡና ሲኒ በዚህ ሰርቪስ ባለው 1 ደርዘን። ያ እንግዲህ ይሄን ሲኒ የማያውቀው ሰው የለም። የድሮ እናቶቻችን አያቶቻችን የጠጡበት ሲኒ ነው። በዚህ ደግሞ 1 ደርዘን። ወደዚህ ስንመጣ ብርጭቆ ባለጆክ 6 ፍሬ ብርጭቆ 1 ጆጋ እሱም አሁን ላይ 1200 ብር ነው ዋጋው። ወደዚህ ስመጣ ተደራራቢ ሰርቪስ የውሃ ብርጭቆ ቲፕሲ 3 እሱን አንጥቻለሁ። እዚህ ጋር 4 ትሪ ትንሽ ትልቅ መካከለኛ። ይሄም የብረቱ ሰርቪስ 3 ተደራራቢ የብረት ሰርቪስ 3 ተደራራቢ ማይካ። ይሄም የእህታችን የመሁባ ነው። ወደዚህ ስንመጣ 2 ጥምጣም እሷ ባዘዘችው መሰረት ጥምጣም። እዚህ ጋር 2 የ5 ዓመት ልጆች ጫማ እንዲሁም አንድ አይነት ልብስ ለ5 ዓመት ብላ እነዚህ ልብሶች መርጬ ገዝቼልሻለሁ ማለት ነው ለመንታዎቹ። ወደዚህ ስንመጣ ረከቦት አለን። ይሄ ረከቦት ያው ሁላችሁም ታውቁታላችሁ።
ዲም ላይት ረከቦት ነው እንደዚህ ዲም ላይት ረከቦት በእንደዚህ አይነት መልኩ እዚህ ጋር ስንመጣ 12 ትራስ ከነልብሱ 6 ቤቢ በእነዚህ ከነልብሱ 6 ተካያ ከነልብሱ ሁለት ተከፋች መጋረጃ ዙም ያረጋ ያሳያችኋል ቪዲዮ ማናችን እዚህ ጋር የቡና ሱፍራ እንዲሁም የቆሻሻ የሶፍት ማስቀመጫ አንድ ላይ ማሽ ተደርጎ የተሰራላት ማለት ነው እነዚህ እንግዲህ ተካያውና ትራሱ ይሄንን ይመስላል እንደዚህ ይሄ ትራሱ ነው እንደዚህ ማች አድርገን ያሰራሁልሽ በራሲ በመረጥሹ ከረር ይሄ ተካያው ነው 6 ተካያ ከነልብሱ 12 ትራስ ከነልብሱ 6 ቤቢ ከነልብሱ ባለ ሁለት ተከፋች መጋረጃ ብዙ ነገር ነው ያለው ገና አላለቀም አብራችሁን ሁኑ ወደዚህ ስንመጣ ደግሞ የእናቶች ሀደሬ ወይም ጉፍታ የሚባለው 2 ቢጃማ አሰፍቼልሻለሁ 1 2 ከነሻርፓቸው ማች ተደርጎ ማለት ነው እንደዚህ አንድ ላይ ነው የሚለበሱት እነዚህ ደግሞ 3 ቢጃማ ከነሻርባቸው ይሄንንም አሰፍቼልሻለሁ እህታችን መሁባ ፍሪጅ አላት ቴሌቪዥን 32 ኢንች አላት እሱም ውጭ ላይ ነው ያው አንድ ላይ ነው የሚጫነው የቃውን ዝርዝር ለመናገር ነው ለሷም ሆነ ለናንተ ሁሉንም ማሳያችሁ ነው ሆነ አብራችሁ ነው እዚህ ጋር ባለ ሁለት ተከፋች መጋረጃ ከትራስ ልብሱ ጋር በእንደዚህ አይነት መልኩ ማች አድርጌልሻለሁ በጣም የሚያምር መጋረጃ ነው ማለት ነው ይሄ እንደዚህ ተደርጎ ወይ እንደዚህ ተደርጎ ይታሰራል እንደዚህም ተለቆ ያምራል ማለት ነው ማች ተደርጎ ነው ውጭ ላይ እሺ እንግዲህ ውድና የተከበራችሁ የአሚሮ ቻናል ቤተሰቦች እዚህም ያለው የእህታችን የመሁባ ቃ ነው እዚህ ጋር 4 ኪሎ ተኩል 4 ብርድ ልብስ ገዝቼላታለሁ 4 ኪሎ ተኩል 4 ብርድ ልብስ አንደኛ በሆነ ማለት ነው እንደዚህ 4 ኪሎ ተኩል 4 ብርድ ልብስ ብላ ነበር እነዚህ ደግሞ በአገራችን ጋቢ ለምን ይባላሉ ሰው ቁጭ ብሎ እንደዚህ ብርድ ሰዓት ምናምን ሲሆን ጣል የሚደረጉ ነገሮች እነዚህንም 4 ፍሬ ብላ 4 ፍሬ ገዝቼላታለሁ ወደዚህ ስንመጣ 4 አበባ ምንጣፍ 1 2 3 አራተኛው ይሄ ነው ይሄም 4 አበባ ምንጣፍ ገዝቼልሻለሁ ያው ከረር እንግዲህ በራሴ ምርጫ ነው ይሄን አክል ከረር ማላልሽኝ እርግጠኛ ነኝ ኢንሻአላህ ያምርሽ እህት መሁባ ይሄ 4 አበባ ምንጣፍ ገዝቼላታለሁ ወደዚህ ስንመጣ ባለ 60 ሊትር ሮቶ ባለ 40 ሊትር ሮቶ አንቺ ባልሹ መሰረት ገዝቻለሁ ሁለት ያልጋ ልብስ ብለሽኛል አንደኛው አልጋ ልብስ ሲንጀር ቤት እየተሰራ ነው አሁን ያው አዞሮ ይጫናል ከቃሽ ጋር አንደኛው ደግሞ ይሄ ነው ማለት ነው አንሶላለው ሁለት ትራስ አለው ከውስጥ ለሐፍ ነው ማለት ነው እዚህ ጋር አንሶላለው ሁለት የትራስ ልብስ አለው አልጋ ልብስ ነው ወይም ለሐፍ ይባላል አንደኛው ደግሞ በትራስ ልብስሽ አይነች ማች አስደርጌ አሰርቼልሻለሁኝ 220 ሊትር ፍሪጅ ተገዝቷል ፍሪጅ ቤት ስለሆነ ነው በዛው ነው የሚጫነው መኪና ላይ እንዲሁም ደግሞ 32 ኢንች ቴሌቪዥን ከነ ሙሉ ቃው ገዝቼልሻለሁ እህት መሁባ ያዘሽኝ ቃ ይሄን ይመስላል ኢንሻአላህ በሰላም ደግሞ ለቤተሰቦችሽ ደርሶ የሚጠቀሙበትና የሚደሰቱበት አላህ ያድርጋቸው አንቺንም በሰላም ወደ ሀገርሽ አምጥቶሽ ከዚህ የበለጠ አርገሽላቸው ጥሩ ህይወት እንድትኖሪ ወደፊት ምኞታችን ነው ኢንሻአላህ ቃሽን አይተሽ ደግሞ ጥሩ ነገር እንደምትናገር እርግጠኛ ነን ሌሎቻችሁም ደግሞ ይሄንን ማዘዝ ለምትፈልጉ እዚህ ስክሪን ላይ በሚቀመጥላችሁ ስልክ በማንኛውም ወቅት ማናገር ትችላላችሁ እንደየወረፋችሁ ተስተናገዳላችሁ አሚሮ ቲቪን ብላችሁ ስትመጡ ትራንስፖርት ታገኛላችሁ ከቦሌ ተቀብለን በየአገራችሁ በየቤታችሁ እናደርሳችኋለን እንዲሁም ካርጎ በስማችን አስገብታችሁ አውጥተን እቃችሁን በየቤተሰብ እናደርሳለን ከኛ የምትፈልጉን እቃዎች ከአስቤዛ ጀምሮ ከሽሮ ከበርበሬ የተፈጨ ያልተፈጨ ብላችሁ ጤፍ ተፈጭቶ ሳይፈጭ ነጭ ዱቄት ቡና ስኳር መጪው ረመዳን ነው ኢንሻአላህ 2 ወር ነው የቀረው ለቤተሰቦቻችሁ ለረመዳን አስቤዛ ማዘዝ ለምትፈልጉ ከአሁኑ ወረፋ እንድትይዙ ጠይቃለሁኝ ብዙ ልጆች እያስመዘገቡ ነው ማለት በኋላ ሰው ሲጨናነቅ ሲበዛል መለሳችሁልንም እንዳትሉ ከአሁኑ ለቤተሰብ አስቤዛ መፈልጉ የተፈጨ ያልተፈጨ ሽሮና በርበሬ ነጭ ዱቄት ጤፍ ስኳር ቡና ዘይት ተምር ብዙ ነገር ማንኛውንም ዘይት የምትፈልጓቸውን ነገሮች እንድታዙኝ ያው በዚህ አጋጣሚ ልናገር ወዳለሁኝ እንግዲህ ውድና የተከበራችሁ የአሚሮ ቻናል ቤተሰቦች ይሄው እንግዲህ የእህታችንን መሁባን እቃ ፈራርሼ ቁጭ ብዬ ፏያልኩበት ነው ያው አሁን የብዙአችሁ ጥያቄ ይሆናል ቁብ መግባት እንፈልጋለን ቁብ ሲጀመር ንገሪን ሙአሚር ያላችሁ ሪከርድ የሚያረጋችሁልኝ ያላችሁ አደራ የሚያላችሁ ልጆች አላችሁ አሁን ላይ እንግዲህ በዛ በጦርነቱ በአገራችን ግርግር ምክንያት ለሶስት ወር የተቋረጠውን ቁብ እንደገና ጀምረን የጣሉትን ሰዎች እቃቸውን አዘውም እየተሰራላቸው የቤት ፈርኒቸር ያዘዙ ልጆች አሉ
የነዛንም አድርሰን ዛሬም ደግሞ የዚህታችንንም ደግሞ እንግዲህ ወረፋ ደርሷት ይሄን ነገር አዘጋጅተን አድርሰን የነዚህን የተቀበልናቸውን እኛ ጋር ቁብ ያላቸው ልጆች በሙሉ አማናችን አድርሰን ስንጨርስ በቀጣይ ግሩፕ አዲስ ቁብ ሲጀመር ቪዲዮ እንሰራለን እና አሚር አዲስ ቁብ ግሩፕ ሊጀመር ነው ብለን ቪዲዮ እንሰራላችኋለን ቪዲዮን ካያችሁ በኋላ ሁላችሁም በቁቡ ላይ የሚያስፈልገውን መስፈርት አሟልታችሁ እምትገቡ ነው የሚሆነው የብዙአችሁ ጥያቄ ስለሆነ ነው ዛሬ ይሄንን ልናገር የወደድኩት ይሄንን ይመስላል ኢንሻአላህ ወደፊት መግባል ለምትፈልጉ የነዚህን ሁሉ የገቡትን ሰዎች እቃ በስነ ስርዓት አድርሰን ከጨረስን በኋላ በቀጣይ ግሩፕ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ አሚሮ ቲዩብ ትራንስፖርት ከእንግዲህ በኋላ ሀገሩ ሲገቡ በሌባ መዘረፍ ቀረ ቤተሰቦች የመተው ካልተቀበሉኝ ማለት ቀረ ከካርጎ እቃዬን ማን ያውጣልኝ ማለት ቀረ ከተለያዩ የአረብ ሀገራት ከአውሮፓ ከኤዥያ ከአሜሪካና ከየትኛውም የዓለም ክፍል ወደ እናት ሀገሩ ሲመጡ ቦሌ ዓለም አቀፍ አየር መንገድ ላይ በር ላይ ጠብቀን እንቀበለውትና ወደ ፈለጉት የኢትዮጵያ ክፍሎች በታማኝነት ምቾቶ ተጠብቆ በመረጡት ተሽከርካሪ እናደርሶታለን ከወዳጅ ዘመዶ ጋር እናገናኙታለን አሚሮ ቲዩብ ትራንስፖርት እርሶ የትኛውም የዓለም ክፍል ላይ ቢሆኑም በካርጎ ቃልከው የሚያመጣለው ተቸግሮ ከሆነ እነሆ እፎይ ይበሉ እኛ አለንልዎ ማንኛውንም ዕቃ በስማችን በካርጎ ቢልኩ በታማኝነት ከቀልጣፋ አገልግሎት ጋር አውጥተን እናስረክቦታለን ማየት ማመን ነውና የዩቲዩብ ቻናላችን የሆነውን አሚሮ ቲዩብን ይጎብኙና ስራዎቻችንን በደንብ ይመልከቱ ይረካሉ ይደምማሉ አሁኑን ያዙናል ምክንያቱም በስራዎቻችን ከገጠር እስከ ከተማ ብዙዎችን አስደስተናል ስልክ ቁጥር 0911 83 1444 አሊያም 0938 41 2145 እነዚህ ስልክ ቁጥሮች ተጠቅማችሁ በቴሌግራም በዋትስአፕ በኢሞና በማንኛውም ሶሻል ሚዲያዎች ተጠቅማችሁ አሚሮ ቲዩብን በማግኘት የአገልግሎታችን ተጠቃሚ መሆን ይችላሉ ታማኝነትና ቀልጣፋ መስተንግዶ መለያችን ነው ትልቅ ነው ህልማችን አሚሮ ቲዩብና ትራንስፖርት አሚር ቲዩብን ሰብስክራይብ ያድርጉ